በርትተህ ስራ፣ ጠንክረህ ስራ። በርትተህም ጠንክረህም ሰርተህ ላያልፍልህ ይችላል። ብልጡም በእያንዳንዱ አጋጣሚዎች ለመጠቀም ሞክር። አጋጣሚዎችን ችላ አትበላቸው። አጋጣሚዎችህ ነገን ወደ ስኬት የሚያደርሱ እነሱ ናቸውና አጋጣሚዎችን ተጠቀማቸው። ችላ አትበል። ዛሬ ምንም ላይሳካልህ ይችላል። ያልተሳካልህ ሰው ልትሆን ትችላለህ። ነገር ግን ተስፋ እንዳትቆርጥ። ነገ ለአንተ የተሻለ ቀን ነው። የተሻለ ማንነት፣ የተሻለ ቦታ ላይ ያደርሳል። ስለዚህ ዛሬም በአግባቡ ተጠቀምበት። ጊዜህን ባልሆነ ነገሮች ላይ አታባክን። ጊዜህን በአግባቡ ተጠቀም። ቤተሰብህም ቢሆን ለአንተ ምንም ሊያደርግልህ አይችልም። አንተ ግን ለራስህ ሁሉም ነገር ነው። በሁለት ነገሮች ላይ ተስፋ አትቁረጥ፣ በእግዚአብሔርና በራስህ። እግዚአብሔር ለሁሉም ነገር ጊዜ አለው ይልሃል። በጊዜው ጥሩ ቦታ ትደርሳለህ። የአንተ ብርታትም ደግሞ ወሳኝ ነው። አንተ በበረታህ ቁጥር እግዚአብሔር የብርታትህን አይቶ ያሰበው ቦታ ላይ ያደርሳል። ወንድሜ ሰዎችን አትተማመን፣ ሰዎች ላይ አትደገፍ። እግዚአብሔርን እመን፣ በራስህ ላይም ተማመን። እግዚአብሔር ላይ ተደገፍ፣ በራስህም በእጅ ስራ ኩራ። ምንም ቢሆን ዛሬ በአጠገብህ በዙሪያ ያሉ ሰዎች የማያልፍልህ ሰው አድርገው ሊቆጥሩ ይችላሉ። ነገር ግን ያንተ ነው። ነገ ግን የተሻልክ ሰው ነው። ምንም በቤተሰቦች መሀል ያልተሳካልህ ውዳቂ ሰው ልትሆን ትችላለህ። ነገር ግን የተሻለ ሰው ሆነ ተሳፍራችሁ ትችላለህ። ወንድሜ ያልተሳካለት ሰው በቤተሰቦቹም ቢሆን የሚከበር ሰው አይደለም። የቤተሰብ ስብሰባ መሀል ላይ፣ የቤተ ዘመድ ጉባኤ ላይ፣ የቤተ ዘመድ ማህበር ላይ እንኳ በጥርስህ የቢራ ቆርጥ፣ የቢራ ጠርሙስ ሊያስከፍቱ ይችላሉ። ይህ ማለት ግን እነሱ ቢጥሉህም እነሱ ቢንቁም አንተ ግን የተከበርክ ሰው ነው። አንተ ግን ነገ የተሻለ ቀን ያለ ሰው ነው። ስለዚህ በነገ ላይ ተስፋ አትቁረጥ። ዛሬ ላይ ተመርኮዝ። ዛሬም በአግባቡ ተጠቀም። ዛሬም በደንብ ስራ። እግዚአብሔርን ያዝ። በእግዚአብሔር ላይ ተማመን። ወንድም ከዚህ በላይ የወንድምነት ምክር ልመክርህ አልችልም። ሁላችንም ቢሆን ከዛሬ የተሻለ ነገ አለ። ከዛሬ የተሻለ ጊዜ አለ። ዛሬን ግን በአግባቡ መጠቀም የቻለን ሰዓት ነው። ለምን ይመስልሃል ሰዎች ትልቅ ሆነው ተከብረው ተፈርተው መጦሪያ በሚሆናቸው ጊዜ መጦር ባለባቸው ጊዜ በየመንገዱ ሰክረው ሲንገዳገዱ የምታያቸው? ዛሬያቸውን በአግባቡ መያዝ ያልቻሉ ሰዎች ናቸው። ዛሬያቸውን በአግባቡ መጠቀም ያልቻሉ ሰዎች ናቸው። አንተ ግን ዛሬህን በደንብ ስራበት። ዛሬህን በደንብ ተጠቀምበት። ሴቶች ለሴቶች ላይ ስታማርጥ አጥተዋል። ከዛም ወደዚህ ስትዞር አጥተዋል። ባልሆኑ ሱሶች አትጠመድ። ሱሶች ዛሬም ብቻ አይደለም የሚያጨልሙት፣ የነገን ማንነትን ጭምር ነው። ዛሬ ያላማረ ኮንክ ነገ ሊያምር አይችልም። ለማንም ሰውም ግድ ልሰጥ አትችልም። ሁሌም የተፈራህ የተከበርክ ሰው መሆን ካማረህ ዛሬም በአግባቡ ተጠቀም። ወጣትነትህን በአግባቡ ስትጠቀም የእርጅና ጊዜ ትከበራለህ። በተከበርክበት ቦታ ሁሉ መገኘትን ታዘወትራለህ። ሁሉም ሰው ወደ እሱ እንድትቀርብ ይፈልጋል። ካልሆነ ግን ዛሬ ላይ እንደምታያቸው በየጎዳናው ሲለምኑ፣ በየጎዳናው ሰክረው ሲንገዳገዱ፣ በየጎዳናው የሚያድሩ ሰዎችን ላለመሆንህ ዋስትና የለም። ዋስትናህ ግን ዛሬ በእጅ ላይ ነው። ዛሬህን በአግባቡ ተጠቀም። ይህ ወንድማዊ ምክሬ ነው። ይህንን ፔጅን ሰብስክራይብ ማድረግ እንዳይረሳ፣ ላይክ ማድረግ እንዳይረሳ። ወንድሜ እያልኩ ለአንተ የምነግርህ ከወንድምነት የመነጨ ፍቅር ስላለኝ ነው። ለወንድሜ ብቻ ሳይሆን ግን ይህም መልእክቴ ለእህቶቼም ጭምር ነው። እህቶቼም ይህም ለእናንተ ጭምር ነው። ዛሬሽን በአግባቡ መስራት ካልቻልሽ ያማረ ማንነት አይኖርሽ፣ ያማረ ፍጻሜ አይኖርሽ።
ስለዚህ ጊዜሽን በአግባቡ ተጠቀሚ። ከሀብታም ወደ ሀብታም ለመንጠላጠል ሞክሪ። ሰርተሽ ለማግኘት ሰርተሽ ለመለወጥ ሞክሪ። ሰርቶ ያገኘ ሰርቶ የተለወጠ ሰው ምንም ቢሆን በሰዎች ላይ ጥገኛ ሊሆን አይችልም። ሁሌም ራሱን ለራሱ የቆመ ነው። በርቺ ወንድሜ፣ አንተም በርታ።